አርእስተ ዜና። የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር በበለሳ ቀጠና በ5 ቦታዎች ውጊያዎችን እያደረገ ይገኛል። ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ ቤተ አማራ ንጉስ ሚካኤል ኮር ታላቅ ድልን ተጎናጽፏል። በዘመቻ አንድነት ወሎ ቤተ አማራ ባለሽርጥ ክፍለ ጦር ድል አስመዘገበም። ዘመቻ አንድነት ወሎ ቤተ አማራ የብልጽግና የህዝብ መድረክን በተነም። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ባደረገው ድምሰሳ በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። ሰላም እንደምናላችሁ በዓለም ዳርቻ ሁሉ ያላችሁ ውድ የበላይ ቮይስ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች እንደሚከተለው ወደ ዝርዝር ገብተን እናስደምጣችኋለን። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናል ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራ። የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር በበለሳ ቀጠና በ5 ቦታዎች ውጊያዎችን እያደረገ ይገኛል። የክፍለ ጦሩ አካል የሆነችው ነበልባሉ ብርጌድና የክፍለ ጦሩ ቃኝና ማንዴስ አባላት ሃይባሽካ በተባለ ቦታ በአሰሳ ላይ የነበሩ የሚሊሻ አባላት በደፈጣ ድባቅ ተመተዋል። ሚሊሻዎቹ ተኩስ መክፈታቸውን ተከትሎ በተጀመረው ውጊያ 2 የሚሊሻ አባላት ተገድለዋል፣ 3 ደግሞ በፋኖ ተወስደዋል። በዚሁ ቀጠና ደንጎራ በተባለው ቦታም ተመሳሳይ ውጊያ እየተደረገ ሲሆን 6 የሚሊሻ አባላት ተገድለዋል፣ ቁጥራቸው በውል ያልታወቀ ቆስሏል፣ መሳሪያም ተማርኳል። በቀጠናው ሐሙሲት አቅራቢያ ሆመር ሸለቆ ላይ በሚኒሊክ ብርጌድና በፊታውራሪ ጉልላ ጸጋይ ብርጌድ በተፈጸመ የደፈጣ ጥቃት በ4 ተሽከርካሪዎች ሲንቀሳቀሱ የነበሩ አገዛዙ ኃይሎች ክፉኛም ተመተዋል። 11 የአገዛዙ ኃይሎች ሲገደሉ በርካቶች ሙትና ቁስለኛ ሆነዋል። በአካባቢው ለሰዓታት የቆየ ውጊያም ተደርጓል። ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ ቤተ አማራ ንጉስ ሚካኤል ኮር ታላቅ ድልን ተጎናጽፏል። የንጉስ ሚካኤል ኮር ቃኝ መብር ክፍለ ጦር ብርጌድ ቃኝና ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ በጋራ በመሆን በኮሩ ኮማንዶ አርበኛ ከረም መሐመድ በኮሩ ዘመቻ መሪው አርበኛ ጌትነት አበበ የተመሩ ሚያዝያ 29 2017 ዓ.ም በዋርጃ አስደናቂ የደፈጣ ዝግጅት አድርገው ጉልቻ አቀማመጥ በራሳቸው በማስቀመጥ የገባው ወንበር ጠባቂ ጦር እንደወጣም ቀርቷል። በዚህ አስገራሚ ደፈጣ በጠላት ላይ የደረሰ ጉዳት ዝርዝር አጠቃላይ የተደመሰሰ 22 ቁስለኛ 6 ምርኮኛ 7 ሲሆን ከተደመሰሱት መካከል አንደኛ ኮማንደር አህመድና አንድ በስም ያልታወቀ ሻለቃ አመራር ይገኙበታል ተብሏል። ከተማረኩት ውስጥ 3 የመቶ መሪዎች ያሉ ሲሆን ከ10 በላይ ክላሽና ተተኳሽ እንዲሁም መገናኛ ራዲዮ ነበልባሎቹ ማርከዋል። መዳረሻው የድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የኮሩ ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር ገልጸዋል። በዘመቻ አንድነት ወሎ ቤተ አማራ ባለሽርጡ ክፍለ ጦር ድልን አስመዝግቧል። ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ ድሬስ ጉደሌ የሚመራው ባለሽርጡ ክፍለ ጦር የብልጽግናውን በራስ ጠባቂ የብርሃኑ ጁላ ሰራዊት ላይ ድልን ተቀዳጅቷል። በትናንትናው ዕለት ከጠዋቱ 3 ሰዓት ተኩል አካባቢ በደቡብ ወሎ ዞን በረባቦ ወረዳ ልዩ ቦታው በከክሳ ከተማ ባለሽርጡ ክፍለ ጦር 4ኛ ሻለቃ ከከተማው በባጃጅ ሰርገው በመግባት አንድ ቲም የዙፋን ጠባቂው ሰራዊትና ወዳደር አድማ በትን ኃይልን ሙትና ቁስለኛ ማድረግም ተችሏል። በዚህ ድንቅ የሆነ ሰርጂካል ኦፕሬሽን 12 ወዳደር አድማ በተና ሙት ሲሆን 8 ዙፋን አስጠባቂው ሰራዊትን በመደምሰስ ብዛት ያለው ቁስለኛውን በተሽከርካሪ በመያዝ ወደ ቢሲቲማ ፈርጥጧል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲልም የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር ሕዝብ ግንኙነት ኃላፊና ፋኖ መሐመድ ሞገስ ገልጿል። ዘመቻ አንድነት ወሎ ቤተ አማራ የብልጽግናን የህዝብ መድረክ ተበተነም። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ስር በአርበኛ ኮማንዶ ብርሃን አሰፋ ወይም ዘንዶ የሚመራው ጥራሬ
ክፍለ ጦር በቅሎ ማነቂያ ከተማ ላይ ሊካሄድ የነበረውን የብልጽግና ህዝብ መድረክ እንዳይካሄድም አድርጓል። በ29 2017 ዓ.ም የክልሉ ሰላምና ደህንነት ምክትል ቢሮ ኃላፊና ሌሎችም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡን ቤት ለቤት አስገድዶ በማስወጣት ውይይት የተጀመረ ሲሆን ይህ መረጃ የደረሳቸው የጠራሪ ነበልባሎች ተመስገን ሻለቃ አንድ ሻለቃ ኃይል ደርሶ የጥበቃ ከለላ ሲሰጥ በነበረ የአገዛዙ ሰራዊት ላይ ውጊያ በመክፈት 5 ሞት ከ19 በላይ ቁስለኛ በማድረግ ውይይቱ ሳይቋጭ ሊበተን ችሏል። ውይይቱ ባይቋጭም የተጀመረ ሲሆን ከማህበረሰቡ ዘንድ ጠንከር ያለ ሂስና ተቃውሞ ሲሰነዘር እናንተ መከላከያ ናችሁ ወይስ የብልጽግናውን በራስ ጠባቂ ነጻ የሚያወጣን የእኛ ልጆች ፋኖች እንጂ የራሱ ህዝብ ላይ አፈሙዝ ያዞረ መከላከያ ያለው ለሆድ ያደረ አድማ ብተናና ሚኒሻ አይደለም። እናንተ የመንግስት ባለስልጣናት ትናንትም የአማራውን የቁርጥ ቀን ልጅ የነበረውን ጄኔራል አሳምነው ጽጌን አስበላችሁ አሁን ፋኖቻችን ልታስበሉ ነው የሚል ጠንከር ያለ ተቃውሞ ሊሰነዘርም ችሏል። የመንግስት አጎብዳጅ ባለስልጣናት የሚን ተቃውሞ እንዲሰነዘር ያስተባበረብን አቶ አለሙ የተባለ ግለሰብ ነው በማለት በፊት መምህር የነበረውን በንግድ ስራ ላይ የሚተዳደር የበቅሎ ማነቂያ ከተማ ነዋሪን አፍነው ወስደዋል። የክልሉና የዞኑ ባለስልጣናትም ዓላማቸው ሳያሳኩ ወደ ወልዲያ ከተማ ታጅበውም ተመልሰዋል። በዚህ የተናደደው የብልጽግናውን በራስ ጠባቂ የብርሃኑ ጁላ ሰራዊት ዳገት የተባለ ቦታን በሞርተር ሲደበድብ ንጹሃን እንስሳት ላይ ጉዳት አድርሷል። በተያያዘ ዜና በ29 ለ30 2017 ዓመተ ምህረት አመሻሽ 4 ተኩል ላይ ጥራሬ ክፍለ ጦር ትግስቱ ሻለቃ የግዳን ወረዳ መቀመጫ የሆነችው ሙጃ ማርያም ትንሽ ቁጥር ያላቸው ፋኖች ወደ ከተማው ሰርገው በመግባትና ተኩስ በመክፈት ብዛት ያላቸውን የብልጽግና ሚሊሻዎችን አቁስለው ያገዛዙን አመራሮች እረፍት የመንሳት ስራ ሰርተውም ተመልሰዋል። በደረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲሉም ፋኖ ወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ቢሆነኝ ቢያብን ገልጿል። ሰበር የድል ዜና ማካተናል። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ባደረገው ድምሰሳ በርካታ የጠላት ኃይል ሙትና ቆስለኛ ሆኗል። በዚህ ውጊያ ሻለቃ መሪውን ጨምሮ በርካቶች ተማርከዋል። ውጊያው ቀጥሏል። በዝርዝር እንመለስበታለን። ትጥቅ ሊያስፈታ የመጣው ትጥቁን አስረክቧል። በቀን 30 በትናንትናው ዕለት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድ መብረቁ ሻለቃና ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ 9 ሰዓት ላይ ባደረጉት ጥምር ማጥቃት በጠላት ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረስም ሲቻል 9 ጥቁር ክላሽ ብዛት ያለው ተተኳሽ የወገብ ትጥቁና ወታደራዊ ሻንጣዎች ተማርከዋል። ጠላት የማህበረሰቡን ትጥቅ አስወርዳለሁ ብሎ ካዴት ተነስቶ ወደ አብካ ማርያምና ቦሻ ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮ በመግባት ዝርፊያ እየፈጸመ በነበረበት ሰዓት መብረቁ ሻለቃና ደጉ በላይ ሻለቃ ከመቅጽበት ተወርውሮ በመድረስ አብካ ማርያም ላይ የጠላትን ኃይል አፈር አቅምሰውታል።